ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ህዝባዊ ቢተኝነት ነው። አሁን አንተ ያነሳው ነጥብ ከአንዳንድ ወገኖች ጋርም ተነጋግረናል። ፋኖ ከጀርባው የሚደግፈው ህዝባዊ ቢተኝነት በደንብ መጠናከር አለበት ነው። እሱ ነው ውጤት የሚያመጣው እውነት ለመናገር። አለበለዚያ ዝም ብሎ ህዝባዊ ቢተኝነት፣ ህዝባዊ አመጽ፣ ሰላማዊ ትግል የሚባለው ዝም ብሎ እንዲሁ ቲዮሪ ነው የሚሆነው፣ ሐሳባዊ ነው የሚሆነው። ወደ ተግባር መሬት ላይ ወርዶ ውጤት ሊያመጣ የሚችል አይደለም። እንዲሁ ዝም ብሎ የራስን የሰላማዊ ታጋይ ነኝ የሚለውን እንዲሁ ዋንጫ ለመሸለም ካልሆነ በስተቀር ሀገራዊ ለውጥ የሥርዓት ለውጥ ለማምጣት ከምንም በላይ በኢትዮጵያ ባለው ነባራዊ ሁኔታ እንደ አብይ አይነት በጣም አረመኔና ፍጹም ጨካኝ አገዛዝ ባለበት ሀገር ላይ ዝም ብሎ ሰልፍ በመውጣት ዝም ብሎ እንደው አደባባይ ላይ በመጮህ የሚመጣ ለውጥ አይኖርም። እንደዚህ በፋኖ አይነት ታጋዮች የሚደገፍ ህዝባዊ ቢተኝነት ያስፈልጋል ነው። ታዲያ ለምን አብራችሁ አሰሩም? እንደው ኢንጂነር ይልቃል ናምንም ልደቱም በተለያየ መልኩ እየሮጡ ነው ያሉት። ህዝባዊ ቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት እያሉ ነው። ግን ደግሞ ይሄ በጣም መሰረታዊ ነጥብ ነውና ለምን በጋራ መስራት አልተቻለም? ይሄ ከሆነ መሰረታዊ ቁልፉ ጉዳይ እነሱንም ወደዚህ መድረክ አምጥቶ አጠቃላይ መግባባት ተደርሶ ለምን በጋራ ትግሉን በተቀናጀ ሁኔታ ማካሄድ አይቻልም የሚለው ላይ ምን አስተያየት መስጠት ይቻላል? ኢንጂነር ይልቃል። እኔ መጀመሪያም ልዩነት አለ ብያለሁ ምንም እንጂ በማንም ሰው በእንደዚህ አይነት ነገር ለሚያደርገው ነገር ሁሉ ነው ሙሉ ድጋፍ አለኝ። መሳይ እንትን አይደለም እኮ ይሄ ዛሬ ግሬ ነገር ግን እነዚህ ሰዎች የመሳሪያውን ትግል እያወገዙ ነው። በመሳሪያ የሚመጣውን ትግል ይላሉ። እነናምንን ሳይሆን ለምሳሌ እንደነ ልደቱ አይነቱ በእርግጥ ባይነቅፉትም በመሳሪያ የሚመጣ ትግል ኢትዮጵያ ውስጥ በጣም ከባድ ነው ይላሉ። መመጋገብ ይቻላል፣ መደጋገፍ ይቻላል የሚለውን በጣም መሽኮርመም የሌለበት እንደው ማደባበስ የሌለበት ግልጽ ጥርት ያለ ነገር ይዞ መሄድ አይቻልም ወይ? ሁለቱን እኮ መለያየት አያስፈልግም ነው ማለት መሳይ። አሁን የህዝቡን ቢተኝነትም ከመጣ እኮ አሁን መሳይ መንግስትን እንዲጠላ አድርገውት እኮ የትጥቅ ትግል እኮ ያመጣው ጭምር ትግል ነው። ዝም ብሎ ሰላማዊ ትግል ስለሰራ ይመጣ አይደለም። አሁን አይደለም መንግስት በኢኮኖሚው ሲዳክም ጦርነት ሲያደርግ በህዝብ ሲጠላ በሚያደርገው ነገር ሁሉ ስርዓትና ህግን ማስከበር ሳይችል ልማትን ማምጣት ሳይችል ኢኮኖሚው ሲወድቅበት ያ የትጥቅ ትግሉ ያመጣው ጫና ህዝቡም የከተማው ህዝብም እንዲነሳ አደረገው። ስለዚህ ሁለቱ ትግል የተያያዘ ነው። አንደኛ መጀመሪያውንም ሲነሱ የስልት ምርጫ ፋኖ አላደረግም። ሁለቱም ምንድነው ትጥቅ የተቀላቀለበት ህዝባዊ እንቢተኝነት ነው የሚሉት እኮ ያስረስን የኔ ምን የተለያየ ቃለ መጠይቅ ወደ ኋላ ሄደው መሳይ። ነገር ግን የትጥቅ ትግል አይጠቅምም፣ ዘላቂ አይሆንም፣ ሰላማዊ እንቢተኝነት ነው ብቻ የሚሉ የነ ልደቱ አይነት ሐሳብ ያላቸው ሰዎች አሉ። ያንን ለብቻ ገንጥለው እንዴት ሊያረጉት እንደሚችሉ እሱን አላውቅም እኔ ማለት ነው። አሁን ባለበት ሁኔታ ግን የህዝባዊ እንቢተኝነት እንደሚያስፈልግ ፋኖም ያምናል፣ እኔም አምናለሁ። ማመን ብቻ አይደለም በዛ ደረጃ መሰራት እንዳለበትና የቀረ መሰራት ያለበት ስራ እንዳለ ያም ተጠናክሮ መሰራት እንዳለበት በሙሉ ልብ አምናለሁ። ነገር ግን ይሄንን ለይተው ለብቻ ነው የምንሄድ የሚሉ ሰዎችን አንተ እነሱን አናግራቸው። አሁን አቶ ልደቱ በሌለበት ሁኔታ ወይ በጋራ ቁመንት ካልተከራከርን የተለየ ነቀፋና አላስፈላጊ እንትን ውዝግብ ውስጥ መግባት አልፈልግም። ግን እኔ የፋኖ ትግል አመጽ የተቀላቀለበት ህዝባዊ ቢተኝነት መሆኑን በተደጋጋሚ ተነግሯል። በግልጽም የተጻፈ ነገር ነው መሳይ። እንግዲህ ፋኖዎችንም በዚህ አጋጣሚ ማነጋገር ያስፈልጋል። ይሄ በጣም ትልቅ ባጭርም ጊዜ ለውጥ ለማምጣት የሚያስችል ነው። ፋኖ ሁለቱንም የመሳሪያ ትግሉንም ህዝባዊ ቢተኝነቱንም በአንድ ጊዜ ማካሄድ የሚቻልበት በጣም የተመቸ መደላድል ያለበት ሁኔታ ነው። የአማራ ክልል ደግሞ በዚህ ለማስተባበርም ምክንያቱም የሚቆጣጠሩባቸው ከተሞች አሉ። በአንድም ይሁን በሌላ በቀላሉ የመዋቅሩን የማስፈራራትና ጫና የመፍጠር አቅም የፈጠረ ኃይል ነው ፋኖ። ስለዚህ ህዝባዊ ቢተኝነቱንም ስራ ማቆሙንም ፋኖ ማድረግ ይችላልና ለምን በዚህ ደረጃ በአንደኛው በኩል ለምን ብዙ ስራ እንዳልሰሩ እነሱን እናነጋግራለን። ልደቱ በዚህ አጋጣሚ ምንድነው የመሳሪያ ትግሉን ሙሉ በሙሉ ውድቅ አያደርገውም፣ መታገላቸውን ምክንያት አላቸው ብሎ ያምናል። ግን አብሮ መስራቱ ላይ እንደዚሁ ደግፌ የሰላማዊ ትግል ነው የመሳሪያን ትግል
ደግፌ መውጣት አልፈልግም እንጂ አልነቅፍም የሚል ነገር ያነሳል። ለማንኛውም እሱ ላይ ወደፊት በጋራ የምትነጋገሩበት ይሆናል። እንደው ኢንጂነር ይልቃል ወደ ትግራይና ኤርትራ ጉዳይ እንምጣ። ብዙ ጊዜ ስለማነሳው ብዙ ጊዜ አንተም ጥርት ያለ አቋም በዚህ ጉዳይ ላይ ስላለ ነው። አሁን ገፍቶ እየመጣ ነው የሚገኘው። በቅርቡ ጀነራል ባጫ የተናገሩትን ብርሃኑ ጁላ የተናገሩትን እና አብይም የተናገሩትን ወስደን በአሁን ሰዓት ህወሓትና ኤርትራ ያደረጉትን ያሉትን ጥምረት ከዛ ፋኖንም እንደዚሁ አስገብተው ትልቅ ሀገራዊ ቀውስ ሊፈጠር ይችላል፣ የነዚህ የሶስቱ ተጣምሮ መምጣት ኢትዮጵያን ሊያፈርስ ይችላል የሚል ስብከትና ፍርሃት የኢትዮጵያ ህዝብ ላይ እየለቀቁ ይገኛሉ። በዛ ደረጃ ልንሰጋ እንችላለን ወይ? ህወሓትም ሻቢያም ሌላውም ኃይል ምናልባት የነበራቸውን ከኋላ የነበረውን ታሪክ እናውቃለን። ግን አሁን ባለው የኢትዮጵያ ወቅታዊ ነባራዊ ሁኔታ ማን ነው ለኢትዮጵያ አስጊ የሆነ? ማን ነው ኢትዮጵያን እያፈረሰ ያለው? የኢትዮጵያ ህዝብ ነገሮችን እንዴት ነው መመልከት ያለበት? በዚህ አንፃር ክህደት፣ ባዳ የሚሉ ቃሎችም አብረው እየመጡ ይህንን ነገር ሰዎችን እንዲወዛገቡ እያደረጉ ነውና በግሌ ማምነውን ባለፈውም ካንተ ጋር ተነጋግረናል፣ ከሌሎች የፖለቲካ ሰዎችም እንዲያወርተናል። በዚህ ላይ ምንም መሽኮርመም የሌለበት ጥርት ያለ አቋም ይዘን መሄድ አለብን። ይሄ አገዛዝ አንዴ ብሔራዊ አርበኛ ይሆናል፣ አንዴ ኢትዮጵያዊ ይሆናል። በዛ ደግሞ ወረድ ይልና ድሬዳዋ የኦሮሞ ናት፣ ጅጅጋ የኦሮሞ ናት የሚል ወደ ሰፈርና መንደር የሚገባ ስርዓት ነው ያዝ ነው። ስለዚህ የኢትዮጵያ ህዝብ በዚህ ሁኔታ እስከመቼ ከዚህ አገዛዝ ጋር ሊቆይ ይችላል የሚለውን የኢትዮጵያ ህዝብ ውሳኔ ነውና እዚህ ላይ እንደው ሁልጊዜም ትለዋለህ፣ ዛሬም እንድትደግመው ፈልጌ ነው። ገለታው ማን ነው ኢንጂነር ይልቃል ምን ማለት ይቻላል አሁን ያለውን አጠቃላይ ሁኔታ ስትመለከተው? ይሄ አንደኛ የሚሉ ሰዎች ካሉ መሳኛ 135 ሚሊዮን ህዝብ ነው ያለ። ስለዚህ አብይ በጥቅም የገዛቸውና ዝም ብለው በራሳቸው ፍላጎት ያበዱ ሁልጊዜ ቁልቁል የሚሄዱ ሰዎች ምንም ነገር ቢሉ የነሱን ፕሮፓጋንዳ ይዘን ብዙ መደናገጥም ሆነ የተለየ መልስ መስጠት አያስፈልገንም። በአጠቃላይ ግን ፐብሊክ ኦፒኒየንን በተመለከተ የኢትዮጵያ ህዝብ አሁን ለህልውና አደጋ የሆነበት ያለው ውሸታም የሆነ ህግ የማያስከብር ከእውነት ጋር የተጣላ በእያንዳንዱ ቦታ ድሮን እየላከ ተማሪዎች ትምህርት ቤት አይሄዱም፣ ትምህርት ቤታቸውን በየቀኑ የሚያፈርስ ሰዎች ከአንድ ቦታ ተነስተው አንድ ቦታ መሄድ የማይችሉበት አጠቃላይ ነጋዴው ነግዶ ማደር የማይችልበት ሁሉን ነገር ያጠፋ በዛም ላይ ደግሞ ያ ሁሉ አልቆ በግብር አጥንታቸውን እየፋቀ አጥንታቸው ድረስ እየበላቸው ያለ ይሄ ስርዓት ነው። ሙስናው፣ ዘረኝነቱ፣ አድሎ አገልግሎትን አለመስጠቱ ያለ ሆኖ ደግሞ ያላቸውን ሁሉ እየቀማ ቀማኛ የሆነ የራሱን ወታደር ለማሰልጠንና ወታደሩን ለመመገብ የጥይት መግዣ ለማድረግ የከተማውንም ነዋሪ በኑሮ ውድነትም እያሰቃየ አጥንቱ ድረስ እየበላው ነው ያለ ይሄ ስርዓት። ስለዚህ ከምንም በላይ ከአሁን ላይ ካለው ስርዓት በላይ አደጋ የሆነበት ነገር የለም። በሁለተኛ ደረጃ አሁን ባለችው ኢትዮጵያ መሳይ አንድ ቡድን ብድግ ብሎ ተነስቶ ትግራይ ላይም ጭቃሹም የሚያቆምበት ወይም አፋር ላይ ጭቃሹም የሚያቆምበት ኦሮሚያ ላይ ሄዶ ገዥ የሚልክበት ዘመን የለም። የራስ አስተዳደር ራሱን የቻለ የተፈጠረ ነገር ኦርደር ኦፍ ዘ ዴይ ሆኗል። ስለዚህ የየአካባቢውን ኮንስቲትዩንሲ የሚወክል ኃይል መምጣት ግዴታ ይሆናል ማለት ነው። የትግራይን ፖለቲካ ሆነ አማራ ሄዶ እዛ ሂጅ ትግራይን አስተዳድራለሁ ማለት አይችልም። በየትኛውም መንገድ የትግራይን ኃይል ወክሎ የሚመጣው ከራሱ ከትግራይ በጠመንጃም ይሁን በፖለቲካ ሌጂቲሜሲ አግኝቶ የመጣ ኃይል ነው። ህወሓት ታጥቦ ተቀሽሮ ይምጣ ወይም ደግሞ ሌላ ኃይል ሆኖ ይምጣ ቲዲኤፍ ሆኖ ይምጣ በምንም አይነት የትግራይን ህዝብ ልብና አምሮ ይዘው የመጣው ኃይል የትግራይ ወኪል ይሆናል ማለት ነው። ስለዚህ ያንን እኔ የትግራይን ወኪል የአማራ ሄዶ አንተ ወኪል አይደለም ሌላ ወኪል አምጣ የሚልበት ምንም ምክንያት የለውም። ስለዚህ የትግራይን ልብና አምሮ ይዘው የመጣው የፖለቲካ ኃይል ሁሉ የኢትዮጵያን ሁኔታ ለመበየን ከዛ ጋር መስራት ግዴታ ነው። ከዛ ያለፈ እንደሆነ ደግሞ ኤርትራን አሁን ወራለው ወደብ አመጣለሁ ያለ የፎከረ የሸለለ ዛሬ መጣውብህ ነገ መጣውብህ በሚልበት ሁኔታ የኤርትራ መንግስት ደግሞ በውጭ ጉዳይ ፖሊሲ መሰረት ሊያጠፋው ያለን ስርዓት ራሱን እዛው እንዲገታ የሚችለውን ያህል ማድረጉ ይሄ ቀጠናውን እየረበሸ ኃይል
ሱዳንንም እየረበሸ ነው ሶማሌንም እየረበሸ ነው ጅቡቲንም እየረበሸ ነው እነዚህ ኃይሎች ሁሉ አጠቃላይ ቀጠናውንም ስለሚረብሽ ዓለምንም ማስተባብረን ጎረቤቶቻችንንም ማስተባብረን የኢትዮጵያ ኃይሎችም ተባብረን ስርዓትን በካካባቢው ያጠፋ ያለውንና ሀገር ያጠፋ ህብረተሰብን ያጠፋ ያለውን ስርዓት አባሮ ሌላ ስርዓት መመስረት የኢትዮጵያውያን ሁሉ ኃላፊነት ነው ስለዚህ በዚህ ደረጃ የሚደረግ ግንኙነት ለጥያቄ የሚበቃም አይደለም መሳይ ህዝቡም ደግሞ ይሄንን በሚገባ ተገንዝቦት አንድ አይነት አመለካከት ይዞ ወደ አንድ አቅጣጫ ያያየ ስለሆነ እኔ ብዙም ያነጋግር ደረጃ ላይ ያለን አይመስለኝም መሳይ